ሰው ምን ይለኛል እያልን በጣም በምንጨነቅበት ጊዜ በህይወታችን ውስጥ የሚፈጥሩት ተጽዕኖ የመጀመሪያው ጭንቀት፣ ሰው አይቀበለኝም እያልን መጨነቅ። ሁለተኛው በራሳችን አለመተማመን። በራሳችን በማንተማመንበት ጊዜ ሌላ ሰው እኛ በምናደርጋቸው ነገሮች እንዲያጸድቅልን እንፈልጋለን ማለት ነው። ሶስተኛው ነገር ደግሞ ትክክለኛ ማንነታችንን እንዳናውቅ ያደርጋል። ይህም በሚሆንበት ጊዜ ሌላ ሰው ህይወታችንን እንዲመራልን እናደርጋለን ማለት ነው። በአጠቃላይ ሰው ምን ይለኛል የሚለው ነገር በጣም ብዙ ቦታ ላይ ነው ህይወታችን ውስጥ ያለው። በጤናችን፣ በአኗኗራችን፣ በአለባበሳችን፣ በስራችን በጣም ብዙ ቦታ ላይ እና ሊሱ በጣም ብዙ ነው። ነገር ግን ራሳችንን ቆም ብለን ካልጠየቅን እንዴት አድርገን ማስተካከል እንችላለን ይሄ ስሜት ሲሰማን ብለን ራሳችንን ለመቀየር ካልሞከርን በጣም አድካሚ ነው።